ያረግሽ ነው እንዴ? ምን ሆነሽ እኔ አታሲለሽም እንዴ? ወይ ማነው ገቡ? ሰላም አለይኩም ፈቲ። ወአለይኩም ሰላም ወራህመቱላህ። ፈቲ እንዴት ነሽ? አልሐምዱሊላህ። እንዴት ነሽ? እኔ እኮ ፈቲን በዚህ ሰዓት በርሽ ክፍት ነው ሰላም በርሽ እኮ ነው። አዎ በሩ ክፍት ነው። አዎ ዜድ ገባች። ያው በሩ እንደተከፈተ ሳልዘጋው። ዘይነብ እንዴት ነሽ? አልሐምዱሊላህ ሰላም ነሽ? ደህና ነኝ። ስራ እንዴት ነው? ገበያው እንዴት ነው? ምንም ጥሩ እየሄደልሽ ነው? እንደምትልሽ ቡና ታፊ ነው እንዴ ፈትዬ? ወይ ጧት የወጣሁኝ ነኝ። ቡና ታፈላችሁማ እኔም ልቀበጥ። ጧት ወጣሁ ነኝ አይደለም ጠጣን እንጂ አሁን ጠጣን። ጠጣችሁ? አዎ አፍልቼው ኑሬ አሁን ጠጣን። ስትዘገይብኝ ሰው ቶሎ በይ አፍኪ ምናምን ብዬ እሱንም አጣልፊ ያስፈልጋል። እንደመጣችሁ ነው የጠጣነው። ወይ በቃ እኔም ድክም ብሎኛል። በቃ ቤት ገብቼ ለፈትዬ። አዎ እውነትሽ። አዎ ና ይሄን አመዝ እሺ በቃ ዘይነብ እሺ በቃ ማለሻል ያዘጋጁት ለምን ብቻ ነው? በቃ ነው ሌላ ምንም የለም። ቤት ውስጥ አላዘጋጀውም። እንዴ በጣም ተሳስተሻል። ጉድ በሆነ ዜድ በቃ ነገር አይደለም። ምን ሆነሻል? አንድ ሰው እኮ የሚበላው አላህ የጻፈለት ርዝቅ ነው እንጂ እኮ እኛ የሰጠነው አይደለም። እኔ ያን ደግሞ ትንሽ ምግብ አይደለም ያቀረብሽው ራሱ በቂ ነበረ። ተሳስተሻል። እውነት ተሳስተሻል። ልክ አልሰራሽም ታዲያ እውነት እኔማ ደግሞ ምግብ ደግሞ ሁለት ሰው ትንሽ ማለቁም ቢሆን ዜድ ሰው አለሽ እንጂ የለሽም አይልም። መቼም ሁሌም ሙሉ ነው ቤትሽ እንጂ ጎደሎ ነው አይልም። ታውቂያለሽ ፈትዬ። ወይ ቁልፍ ጣልኩኝ እንዴ? ቁልፍ ጣልኩኝ እንዴ? ይሄው ላይ እዚህ ጋር ጥለሽ ነበር ማለት ነው። ወይ እሺ ዘይነብ ወልድ በጣም ነው የሚለው መሰለኝ። ያሪቢ እሺ ሲበላ አዲስ ይስጣሉ ይሰኛሉ። ወይ እንዴት እንደራበኝ ፈትዬ። አብሽሪ በልብል ማሚ ተፈልክ አደገ ማለት አዎ እንግዲህ ለታኑ የሞልቶታ ከተወለደ በቃ ማደግ ነው ምናለው ብለሽ በልብል እየበላችሁ ቢስሚላ እየበላችሁ ና ጉርስ ና አባቴ ና ጉርስ መቼም ዜድ ጋር ያለው ፍቅር እኮ ዜድ በአራስ ቤቱ ጀምራ ነው። በቃ ማሻአላ እንክብካቤ በአራስ ቤቱ ጀምራ ነው። ማውራት ጀምር እንግዲህ እንበዛለች እንዴት ነው ይተባል ማሻአላ ጠዋት ወጣሁ አልበላም ነበር። የሚለውሽ ነገር ወደ እየገባሁ ነበር። ነገርሽ ክፍት ሲሆን ነበረ ሰላም ልልሽ የገባሁ እንዴት ጥግብ እንዳልኩ ፈትዬ እንጂ አበላሁ። እንዴት ጥግብ እንዳልኩ መሰለሽ? አልሐምዱሊላህ አመሰግናለሁ። ኧረ ጉድ እኔ ምን አደረኩልሽ? እኔ የደረስሽበትን ቅስም እያልሽ ነው እንግዲህ ያመጣሽ። አሉ እንግዲህ ፈትዬ ይሄ ቁልፍ ነበረ መቼም ያመጣኝ አላስ ለፈትዬ እሺ ለምን አጫውሽ ነው? ኧረ ቤት ልግባ ደግሞ እሺ አይሽ አይደል ፈቲ ለሶስት ሰው አይበቃም ያልሽው ምግብ እንደዚህ ጥቅጥ ብለን በልታ እንዴት እንደተዝረፈረፋይሽ? አዜድ የመች ነው ሁሉ አስቤው። እኔማ ደግሞ አንሶ ደግሞ መጨመር ያልፈለገችው ነው ወይ ማብላት አልፈለገችም ነው እንጂ የሚልሰው ጓዳሽ ጎላል ብሎ ማን ያስባልና ነው።
ውስጥሽን ማን ያምንና ማን ይቀበልሽና ነው ዜዲ? እኔ እኮ ያነሳስቦኝ ነው እንጂ መብላት መስሎሽ ነው? የዋህ እንደሆንሽ አውቃለሁ፣ ደግ እንደሆንሽ አውቃለሁ፣ ሰስተሽ እንዳልሆነ አውቃለሁ። ግን አንድ ነገር መዘንጋት የለብንም። አላህ የጻፈለትን ማንም መከልከል አይችልም። አንድ ሰው አላህ የሰጠውን ሪዝቅ ልንቀማው አንችልም። እዛ ሰው የጻፈለትን ብቻ ነው የሚበላው። እኛ መከልከልም መስጠትም አንችልም። ከዚህ ጋር የተያያዘ አንድ ክስ አለኝ። በድሮ ጊዜ ሁለት ሚስቶች ናቸው አሉና ሚስትየው ቂጣ ትጋግራለች። ያንን ቂጣ ሊበሉ ባቀረቡ ጊዜ በራቸው ይንኳኳል። በዚህ ጊዜ ሚስትየው ምክንያቱ አይታወቅም። ያንን ነገር ወስዳ ጎታ የሚባል እህል የሚቀመጥበት እንደ ጎተራ ማለት ነው፣ እዛ ውስጥ ጨምራለች። ያውም ገብቶ አውርቶ ተስተናግዶ ይመለሳል። ያው ጎታ እንግዲህ እህል ማስቀመጫ ነውና እህል ሲያስገቡበት መጨረሻ ላይ ደግሞ ከዛ እያወጡ ሲጠቀሙ ተቆይተው እህሉ ሲያልቅ ከስር ምን ቢጤ ጥሩ ነው ያ ባለፈው እንግዳ ሲመጣ የደበቁት ቂጣ ሱብሃንአላህ። ቂጣው ግን ምንም ሳይሆን እንደነበረው ሳይሻግት ሳይበላሽ ሳይቀዘቅዝ እንደዛ ሆኖ ተገኘ። ያው ያላህ ተአምር ነው። ያን ቂጣ አቅርበው እየተገረሙ ባለበት ሰዓት እንግዳው ያ ባለፈው መጥቶ የነበረው ቂጣው የተደበቀበት እንግዳ ተመልሶ ይመጣል ማለት ነው። ቤት ያንኳኳል፣ ያስገቡታል፣ አንድ ላይ በጋራ ይበላሉ። ያቺ ነገር ለሱ ስለተጻፈች እነሱ ቢደብቁትም ቀናት ቢያልፍም ሰውየው ግን መጥቶ በልቷል። ለምን አላህ ለሱ የጻፋት ስለሆነች ማለት ነው። እና ምንም ነገር ቢሆን አንደኛ ነገር ደግሞ ፍቅር ካለ አንድ እንጀራ ለራሱ ይበቃል የሚባል ነገር አለ አይደል ያበሻ። ስለዚህ ሁሌም ቢሆን አላህ የጻፈልን ነው የምንበላው እንጂ ሰዎች የሰጡንን አይደለም። ሰበቡ ሰዎች ቢሆኑም አላህ የረዘቀንን ነው እኛ የምንበላው የምንኖረው። ስለዚህ ይፈልጊ ዛሬ ደግሞ ትልቅ ትምህርት ተምረናል። በተግባር ደግሞ በራሳችንም ደርሶ አየነው። ወይ በጣም አይበቃም የተባለው ምግብ ተረፈን አላህ እንደዚህ የሚያሳይሻል። አልሐምዱሊላህ አልሐምዱሊላህ። ያው መቼም አንዳንዴ የኛ ሰው ምን አለ መሰለሽ